እውነት ልንገርህ፣ በዚች ሰከንድ አንተ ዝም ስላልክ ብቻ አንድ ድንቅ ዕድል ከእጅ አምልጧል። አንድ ትልቅ ሰው ሊያከብር ሲገባ ንቆዋል። አንዲት የምትወዳት ሴት ለኔ አይሆነኝም ብላ ትታለች። ለምን መሰለ? ዓለም የምትሰማው የሚጮኸውን እንጂ እውነት ላለው ዝምተኛ አይደለም። ብዙዎቻችን ዝምታ ወርቅ ነው እየተባልን ትታለናል። ዛሬ ግን የምነግርህ ሚስጥር ያንን ውሸት ሰባብሮ የሚጥል ነው። በዚህ ቪዲዮ መሃል ላይ 99% ሰዎች በሰው ፊት ሲናገሩ የሚሰሩትን አንድ ገዳይ ስህተት እነግርሃለሁ። ያንን ስህተት ካላቆምክ የፈለገ ዕውቀት ቢኖርህም ማንም አይሰማም። መጨረሻ ላይ ደግሞ ፍርሃትን በ3 ሰከንድ ውስጥ ብቻ የሚገድል አንድ አስማታዊ ቃል አስተምርሃለሁ። ያንን ቃል አንዴ ከተናገርክ በኋላ በሺዎች የሚቆጠር ሕዝብ ፊት ብትቆም እንኳ ልብህ አይመታም፣ ድምፅህ አይንቀጠቀጥም። ዝግጁ ነህ? እንግዲያውስ ድምፅህን የማስከበር ጉዞ አሁን ይጀምራል። አሁን የምነግርህን ምስል በአእምሮ ሳለው። አንድ ትልቅ አዳራሽ ውስጥ ነህ። በመቶዎች የሚቆጠሩ ሰዎች አይናቸውን አንተ ላይ ተክለው ይጠባበቁሃል። ያንተ ተራም ደርሷል። መድረክ ላይ ቆመሃል። በዚህ ሰከንድ አእምሮህ ባዶ ይሆናል፣ ጉልበቶችህም ይብረከረካሉ። በእጆች የያዝከው ወረቀት ሲንቀጠቀጥ ድምፁ ለአዳራሹ ሁሉ ይሰማል። መናገር ትጀምራለህ፣ ግን ድምፅህ ከአንገት በላይ መውጣት ያቅተዋል። በሰዎች ፊት መሸነፍንም ታውቀዋለህ። ይህ ነገር አጋጥሞሃል? ትምህርት ቤት ውስጥ አስተማሪ ጥያቄ ሲጠይቅህ መልሱን እያወቅ ብሳሳትስ ብለህ ዝም ያልከው ቀን ትዝ ይልሃል? ሥራ ቦታ ላይ ያንተ ድንቅ ሐሳብ በሌላ ሰው ተነግሮ ሲወደስ በቁጭት ጥርስን የነከስክበትን ሰዓትስ ታስታውሳለህ? ብዙዎቻችን የምንኖረው በድምፃችን እስር ቤት ውስጥ ነው። በውስጣችን አንበሳ አለ፣ ግን አንደበታችን የፍሬ አጥር ሆኖብናል። ዛሬ ግን ያ አጥር ይፈርሳል። በዚህ ቪዲዮ ውስጥ ዝምተኛውን አንደበትን ወደ ነጎድጓድ የሚቀይሩ፣ በየትኛውም መድረክ ላይ ስትቆም ሰዎች በአክብሮት አንገታቸውን ደፍተው እንዲሰሙ የሚያደርጉ 5ቱን የድፍረት መቆለፊያዎች እያንዳንዳቸውን እንሰብራለን። በተለይ በቪዲዮ መሃል ላይ የዓለማችን ቁንጮ ተናጋሪዎች ንግግር ከመጀመራቸው 3 ሰከንድ በፊት የሚያደርጉትን አንድ ሚስጥራዊ ተግባር እነግርሃለሁ። ይህንን ካደረክ ፍርሃትህ ወደ ኃይል ይቀየራል። እስከ መጨረሻው አብረኸኝ ቆይ፣ ምክንያቱም ዛሬ የምትሰማው ድምፅ የድሮውን ፍሪ ማንነትን ቀብረህ አዲሱንና ደፋሩን ማንነትን የምታገኝበት ነው። ይህ ኤቢ ማይንድሴት ነው። የድፍረት ጉዟችንን እንጀምር። አሁን አንድ አስደንጋጭ እውነት ልንገርህ። በአሁኑ ሰዓት በዚች ደቂቃ አንተን ደፋር እንዳትሆን አስሮ የያዘ ትልቁ ጠላት ሰይጣን አይደለም፣ ድህነትም አይደለም፣ ወይም ዕውቀት ማጣት አይደለም። ትልቁ ጠላትህ በጭንቅላት ውስጥ የፈጠርከው የውሸት ፍርድ ቤት ነው። መናገር ስትፈልግ በውስጥህ የሚጮኸው ያ ድምፅ ቢስቁብኝስ፣ ቢንቁኝስ፣ ባጠፋስ የሚለው ክፉኛ ዳኛ፣ ይህ ዳኛ አንተ ሳትናገር ጥፋተኛ ብሎ ፈርዶብሃል። ለዚህ ነው ጉሮሮህ የሚደርቀው፣ ለዚህ ነው እጆች የሚንቀጠቀጡት። ታውቃለህ፣ በኢትዮጵያ ውስጥ ዝምታ ወርቅ ነው የሚለው ተረት ስንት ሺህ ድንቅ አእምሮዎችን እንደገደለ፣ ስንት ታላላቅ መሪዎች ሊሆኑ የሚችሉ ወጣቶችን አርፈ ተቀመጥ በሚል ሰንሰለት እንዳሰረ። ለዚህም አንድ እውነተኛ ታሪክ ላጋራ። ስሙ ሮቤል ይባላል። ሮቤል በጣም ጎበዝ ነው። በሥራ ቦታው ላይ ድርጅቱን ሊያተርፍ የሚችል ትልቅ ሐሳብ አለው። ከዚያም አንድ ቀን ስብሰባ ላይ ይሳተፋል። ሮቤል ሐሳቡን ለመናገር ልቡ ዱብ ዱብ ትላለች። እጁን ሊያወጣ ይሞክራል፣ ግን ያ የማይታየው ዳኛ ዝም በል ብትሳሳት ሰዎች ይስቁብሃል ይለዋል። ሮቤልም ዝም ይላል። በዚያው ስብሰባ ላይ ሌላ ምንም ዕውቀት የሌለው ግን ድፍረት ብቻ ያለው ሰው ተነስቶ የሮቤልን ሐሳብ በከፊል ይናገረዋል። ሁሉም ሰው ያጨበጭቡለታል። ሮቤል በዚያን ሰዓት የተሰማው ስሜት ከሞት በላይ የሚከብድ የቁጭት እሳት ነበር። አንተም እንደ ሮቤል የቁጭት እሳት ውስጥ ነህ። በውስጥህ የሚቀጣጠል እውነት እያለ አንደበትህ ግን የፍሬዎች እስር ቤት ሆኖብሃል። ፍርሃት ማለት
አንተን እንዳታርግ የታዘዘ የውሸት መልእክተኛ ነው። ሰዎች የሚስቁብህ ስለተናገርክ ሳይሆን መናገር ሲገባ ድምፅህን ስላጠፋ ነው። በቪዲዮ መሃል ላይ ይህንን የውስጥ ዳኛ ዝም የምታሰኝበትን አንድ ሚስጥራዊ ዘዴ እነግርሃለሁ። ያንን ዘዴ ስትጠቀም የዓለም ሕዝብ ፊት ብትቆም እንኳን እንደ አንበሳ እንድትቆም ያደርጋል። ግን መጀመሪያ ለምንድነው መናገር ስትጀምር ቃላት የሚጠፋብህ? በስነ ልቦናው ዓለም ውስጥ ብላክአውት የሚባለው አስፈሪ ክስተት ለምን ይፈጠራል? በዝርዝር እናየዋለን። አሁን ወደ እውነታው እንግባ። ብዙ ሰዎች ደፋር ተናጋሪ ለመሆን ተሰጥኦ ያስፈልጋል ብለው ያስባሉ። እሱ እኮ ተፈጥሮ ነው ይላሉ። ይህ ትልቅ ውሸት ነው። የዓለማችን ቁንጮ ተናጋሪዎች፣ እነዚያ መድረክ ላይ ሲወጡ አንበሳ የሚመስሉት ሰዎች መድረክ ጀርባ ምን እንደሚሰሩ ታውቃለህ? እነሱ መድረክ ላይ አንበሳ እንዲሆኑ ያደረጋቸው ተፈጥሯቸው ሳይሆን በድብቅ ያዘጋጁት የዝግጅት ጦር ነው። ዝግጅት የሌለው ድፍረት ጥይት የሌለው ጠመንጃ ይዞ ጦር ሜዳ የመግባት ያክል ነው። አንተ የምትፈራው መናገርን አይደለም፣ የምትፈራው ባዶነትህን ነው። አይምሮ የሚናገረው ነገር ከሌለው ዝም በል ብሎ የፍርሃት ምልክት ይልክልሃል። ታዲያ ይህንን የዝግጅት ጦር እንዴት ነው የምታዘጋጀው? አሁኑኑ ሦስቱን ገዳይ ዘዴዎች እነግርሃለሁ። አንደኛ፣ የመስታወት ፊት ፍልሚያ። ዛሬ ማታ ወደ ቤት ስትሄድ ብቻህን ክፍል ውስጥ ቆልፈህ መስታወት ፊት ቁም። ራስህን አይን ለአይን እያየ ተናገር። መጀመሪያ ላይ ይከብዳል። ራስን ስታይ ምን አይነት አሳፋሪ ነኝ የሚል ድምፅ ሊመጣብህ ይችላል። ያንን ድምፅ ሰብረ ራስህን አይን ለአይን እያየ 5 ደቂቃ ማውራት ከቻልክ በሺህ የሚቆጠር ሕዝብ ፊት መቆም ቀላል ይሆንልሃል። ሁለተኛ፣ የ30 ሰከንዱ ስልጠና። በቀን ውስጥ በምታያቸው ነገሮች ላይ ለ30 ሰከንድ ብቻ ንግግር አድርግ። ለምሳሌ ስለ ብርጭቆ፣ ስለ ስልክህ ወይም ስለ ዝናብ። ይህ አይምሮህ በፍጥነት ቃላትን እንዲያመነጭ ያደርገዋል። ይህንን ለ7 ቀን ካደረግ ድንገት ተነስተህ እንድትናገር ብትጠየቅ እንኳን አይምሮህ ባዶ አይሆንም። ሶስተኛ፣ የክፍት ቦታ ምስጢር። ንግግር ስታደርግ ቃላት ሲጠፋ አትደንግጥ፣ ጸጥታንም አትፍራ። ብዙ ሰዎች ቃላት ሲጠፋቸው ይላሉ። ደፋር ተናጋሪ ግን ቃላት ሲጠፋበት ቆም ብሎ ተመልካቹን አይን ለአይን ያያል። ያ ጸጥታ ለተመልካቹ ክብደት ይሰጠዋል፣ ላንተ ደግሞ ጊዜ ይሰጣል። ነገር ግን እነዚህ ሁሉ ዘዴዎች ቢኖሩም አንድ ነገር ካልጨመርክበት ዋጋ የላቸውም። ጃክማ፣ ስቲቭ ጆብስ እና ታላላቅ የአገራችን መሪዎች ንግግር ከመጀመራቸው 3 ሰከንድ በፊት የሚያደርጉት አንድ ድርጊት አለ። ይህም ድርጊት በሰውነት ውስጥ ፍርሃትን አውጥቶ ኃይልን የሚተካ ነው። ያንንም ምስጢር ከዚህ ቀጥሎ አስደምጣለሁ። ኢትዮጵያዊ ጨዋነት ማለት መፍራት ማለት አይደለም። ብዙዎቻችን አማርኛ ቢዛባስ ቃላት ቢጠፋብኝስ ብለን እንጨናነቃለን። እውነቱ ግን ይሄ ነው። ሰዎች የሚፈልጉት አንደበተ ርቱዕ ሳይሆን ያንተን እውነት ነው። ልብ የሚነካ ንግግር ማለት በሰዋሰው የታጀበ ሳይሆን ከልብ የመነጨ ነው። ስትሳሳት ይቅርታ ተሳስቻለሁ ብለህ ንግግርን መቀጠል ድክመት ሳይሆን ትልቅ የድፍረት ምልክት ነው። ንግግርን ስትጀምር ትንፋሽ ይቆራረጣል። ደፋር ተናጋሪ ለመሆን ከሆድህ በጥልቀት መተንፈስን ልመድ። ንግግር ከመጀመሪያ በፊት ለ3 ሰከንድ አየር ወደ ውስጥ አስገባ። ለ3 ሰከንድ ያዝ አድርገው፣ ከዚያም በዝግታ አስወጣው። ያኔ አይምሮ ሰላም ነው የሚል መልእክት ይደርሰዋል። አሁን ይህን ቪዲዮ እያየ ሕይወት ውስጥ ድፍረት ቢኖረኝ ኖሮ ዛሬ እዚህ ደረጃ ደርስ ነበር የምትለው ቦታ አለ? ካለ አለ በለኝና ዛሬውኑ ያንን ፍርሃት ለመስበር ቃል ግባ። አሁን ወደ መጨረሻው ክፍል ደርሰናል። ቪዲዮውን ከመዝጋቴ በፊት አንድ የመጨረሻ ጥያቄ ልጠይቅህ። ዛሬ ማታ አልጋ ላይ ስተኛ አይንን ጨፍነ ራስህን ጠይቅ። እስከ መቼ ነው ድምፄን አፍኜ የምኖረው? እስከ መቼ ነው የሌሎች ሰዎች ጭብጨባ የኔን ዝምታ እንዲውጠው የምፈቅደው? ዛሬ የነገርኩን 5 ሚስጥሮች ተጠቅመህ ነገ ጠዋት ስትነሳ አንተ የድሮ ሰው አይደለም። ያ ጉሮሮ የሚደርቀው እጅ የሚንቀጠቀጠውና ምን ይሉኛል ብለህ የምትጨነቀው ፈሪ ማንነትህ ዛሬ እዚህ ቪዲዮ ስር ተቀብሯል። ዓለም ያንተን ድምፅ ትፈልጋለች። ኢትዮጵያ ያንተን ሐሳብ ትጠብቃለች። ቤተሰቦችህ ያንተን ድፍረት ይናፍቃሉ።
በውስጥ ያለው ያ አንበሳ ዛሬ ሰንሰለቱን በጥሶ ወጥቷል። ነገ መድረክ ላይ ስትቆም፣ ነገ ስራ ቦታ ላይ ሐሳብን ስትሰነዝር ሰዎች የሚያዩት ተራ ተናጋሪን ሳይሆን ፍርሃቱን የገደለ ጀግናን ነው። ግን አንድ ነገር እንዳትረሳ፣ ድፍረት ልክ እንደ ጡንቻ ነው፣ ካልሰራበት ይጠፋል። ስለዚህ ዛሬውኑ የመጀመሪያውን እርምጃ ውሰድ። ይህ ቪዲዮ በውስጥ የድፍረት እሳት ካነደደ አሁኑኑ ላይክ አድርገው። ሌሎች ወንድሞቻችንና እህቶቻችን ከዝምታ እስር ቤት እንዲወጡ ሊንኩን አጋራቸው። በኮመንት ላይ ደግሞ እኔ ደፋር ነኝ ብለህ ጻፍ። ይህ ቃል ብቻውን በአእምሮ ውስጥ አዲስ የድፍረት ዘር ይተክላል። ለኤቢ ማይንድሴት ቤተሰብ አዲስ ከሆንክ ደግሞ አሁኑኑ ሰብስክራይብ አድርግ። ምክንያቱም በቀጣይ ቪዲዮ የምነግርህ ምስጢር ሕይወትን ከገመትከው በላይ የሚቀይር ይሆናል። በቀጣዩ ድንቅ ቪዲዮ እስክንገናኝ የድፍረት ሳምንት ይሁንልህ።